ያ ሁሉ ፉከራ፣ ያ ሁሉ ዛቻ ጉራ ብቻ በሚለው የቴዲ ዘፈን ተጠናቋል። ያው እንግዲህ እንዳያችሁት ነው፣ ገሎ ነው መፎከር። ማድሪድ ብዙዎቹ በማድሪድ መደዳ ያሉት ደጋፊዎች ያው መጥራት ስለማልፈልግ ነው ታውቁታላችሁ፣ ሃይላይት እየጠቀሱ ነው መከራከር የሚፈልጉት። ይሄ ብሎ ፖቴንሻሊ ስለ ጌም ከረንትሊ ስላለው ከረንት ፎርም አላወሩ። ጀስት ኪሊያን ምባፔን ማድነቅ ሲፈልጉ አሁን ላይ ወይም ያጠቃቸዋል ብለው ለማሳመን የሚሞክሩት ፒኤስጂ እንደዚህ አድርጎ አግብቶ ዓለም ዋንጫ ላይ እንደዚህ አድርጎ አትሪክ ሰርቶ ነው የሚላቸው። ጀስት ሆነ ተገኝ፣ በዚህ ሰዓት ሆነ ተገኝ ነው በቃ። ጀስት እውነቱን ለመናገር ድባቡ በጣም በጣም የሚረብሽ፣ አርሰናል በበቂ ልክ ተጫውቷል ብዬ አላስብም። በርካታ ጎሎች ሊቆጠሩበት የሚችል የተፈርካከሰ ፍርክስክስ ያለ ማድሪድን ያየ ነው። ነገር ግን አርሰናል በሰፊ ልዩነት አሸንፎ ከኤምሬትስ በመሄዱ ምክንያት ማድሪድም ከዚህ የከፋ ውርደት ሳይገጥመው በዚህ ሁኔታ አልቋል ጨዋታው። አንድ ነገር ደግሞ ላስታውሳችሁ፣ ዘ ፈርስት ኤቨር ኢንግሊሽ ቲም ጀስት ቱ ዊን ሪያል ማድሪድ አት በርናባው ኢቨን ትዋይስ ኖባዲ ዊን ሂም ኢቨን ዋንስ። አንድ ጊዜም ያሸነፈው የለም በበርናባው። 2 ጊዜ በ19 ዓመቱ ሄዶ ደገመው። በቃ እኔ ክለቤን የምደግፈው የራሴ ሪዝን አለኝ። ዋንጫ መደርደር ሌላ ነገር ነው፣ አሸናፊን ክለብ መርጦ መደገፍ ሌላ ነገር ነው። ኤቭሪቲንግ የኔ ክለብ የሚያደርገው ነገር፣ አርሰናል የሚያደርገው ነገር ሌሎቹ ሌላ ቲም ያላደረገውን ነገር ነው የሚያደርገው። እያንዳንዱን ነገር ልታዩ ትችላላችሁ። ቻምፒየንስ ሊግ አልበላም ብትለኝ አንተ ብቻህን አልበላሁም፣ 24 ቲም በልቶታል ከአንተ ጋር። ዩሴ ፕሪሚየር ሊግ 20 ዓመት አልበላህም ልትለይ ትችላለህ። ማንም አንስቶት 20 ጊዜ ፕሪሚየር ሊግ ያነሳለ፣ 4 ጊዜ በተከታታይ ፕሪሚየር ሊግ ያነሳለ። እኔ ያነሳሁትን ዋንጫ ግን የኔ ክለብ ያነሳውን ዋንጫ ያነሳ አንድ ቲም የለም። ዛስ ዋይ በዚህ ልክ ታግሼ በዚህ ልክ ከልጅነት እስከ እውቀት የምደግፈው ክለቤን እኔ የምፈልገውን አይደንቲቲ የያዘ ክለብ ስለሆነ ነው። ኤኒዌይስ ከጨዋታው አንዳንድ ነገሮችን ለማለት ያህል እንደ አጠቃላይ የተከላካይ ክፍሉ ምንም እንኳን ያችን ስህተት ቢሰራም ሳሊባን ሳላደንቅ ማለፍ አልወድም። ከዛ በላይ ደግሞ ጃኮብ ኪቪዮር ያው የታሊባን ያህል ጥሩ ባይሆንም ምንም አይነት ስህተት ክሊን ሆኖ ነው የወጣው። ኤኒዌይስ ኮንግራትስ ገነርስ። ከዚህ በኋላ የምፈረው ብቸኛ ቲም ኢንተር ሚላን ነው። ያው ለዛ ያደረሰ ምክንያቱም ታክቲካሊ በጣም የታጠረ ነው። አሰልጣኙ ታውቁታላችሁ በእነማን እንደሰለጠነ እንደነ ሰቨን ጎራን ኤሪክሰን አይነት አሰልጣኞች ናቸው ያሰለጠኑት። በጣም በዛ ላይ ጣሊያናዊ ነው፣ እነ ሊፒ ያሉ። ኤኒዌይስ ኮንግራትስ፣ እንኳን ደስ ያላችሁ።